ሰላም ለእናንተ ይሁን የተወደዳችሁ የአባቴ ብሩካኖች እንዴት ናችሁ? ደግሞ እንዴት እንዳማረባችሁ እናንተ የክርስቶስ አምባሳደሮች የምድር እንደራሲ የሆናችሁ ኃያላን ሴቶች እንኳን እግዚአብሔር ይህን እድል ሰጣችሁ። በእውነት እድል የሚሰጥ እግዚአብሔር ነውና እድል የሰጠን ጌታ ይባረክ። ከብዙዎች እኛን መርጦ ደግሞ ይሄን ሰማያዊ ድግስ ደግሞ እንድንካፈል ለሌሎችም እንድናካፈል የረዳን ጌታ ይባረክ። ክብር ለእግዚአብሔር ይሁን። እስቲ በዚህ አጋጣሚ እንግዲህ እስቲ ቡዝዬ እኔ ውድ ምን ይሰማሻል? የዛሬው ቀን እስቲ ትንሽ ስለ ኢየሱስ ስለ መዳንስ ምን ትያለሽ? እኔ ውድ የእግዚአብሔር ስም የተባረከ ይሁን። አሜን። ጌታ ረድቶ ጌታ አግዞ እንግዲህ እንድንካፈል ማዕድ እንድንካፈል እግዚአብሔር እድል ሰጥቶናል እና በቃ ሰው መዳን በክርስቶስ ብቻ ነው። የሰው ልጅ የሕይወት ደስታ ዘላለም ረፍቱ ክርስቶስ ነውና ከዛ ውጭ ምንም ደስታ የለም እና እዚህ ደስታ ውስጥ በመቀላቀሌ እዚህ የዘላለም ሕይወት ውስጥ በመቀላቀሌ በጣም ደስተኛ ነኝ እና ከተወደዱ እህቶች ወንድሞች፣ በአንድ አባት በምንገናኝ ሰዎች ማንተዋወቅ በስም በዘር ማንተዋወቅ ግን በአንድ አባት ተዋውቀን ቤተሰብ ያደረገን እግዚአብሔር አንድ አካል ያደረገን እግዚአብሔር ስሙ ይባረክ። ደስ ብሎኛል ከእነዚህ ከተወደዱ እህቶች ጋር መገናኘቴ ደስ ብሎኛል። ስሙ ይባረክ። ለዛሬ ፕሮግራም ለቀጣይ ፕሮግራም ትውልድ እንዲድን ምኞታችን ነው። ፕሮግራማችንም ያ ነው። ከሰው ከጨለማ ነው ወደ ብርሃን እንዲመጣ ለዚህ ደግሞ ሁላችንም ጸሎት አድርገናል። እግዚአብሔር ደግሞ ድልን ይሰጠናል። አሜን አሜን። ሩትዬ እስቲ በዚህ ፕሮግራም ላይ ምን ተሰማሽ? ምን ትያለሽ? መሻትሽስ ምንድን ነው? ምን እንዲሆን ትፈልጊያለሽ? እግዚአብሔር ይመስገን። አመሰግናለሁ። በመጀመሪያ ለአዳማ በጣም ዛሬ ስለሆነላት ነገር ደስ ይላል። ምክንያቱም አንድ የእግዚአብሔር መንፈስ ያለበት ሰው ወደ ምድራችን ስለመጣ የምድራችን ቀንበር ስለሚሰበር አዳማ ላይ ያለ ኢየሱስ በተለያየ ስራት ያሉ ሰዎች ነፃ ስለሚወጡ እንዲሁም ብዙ እንቆቅልሽ ያለባቸው ሰዎች ተጠያቂያቸው ስለሚያርፉ እግዚአብሔር ይሄንን አርነት ስለሚያደርግ ለምድራችን ደግሞ ስለ ጸለይንም እንደዛ ሆኖ ስለምናይ በጣም ደስተኛ ነኝ። ይሄንን እግዚአብሔር ያደርጋል። እህቴ እንደተናገረችው ትልቁና ትልቁ ነገር ወንጌል ነው። ወንጌል ደግሞ ለፍጥረት ሁሉ ነው። ክርስቶስን ማሳየት ነው የኛ ትልቁ ነገር። ምክንያቱም እኛ በምድር ተቀምጠን በሰማይ ቤት ያለን ሰዎች ነው። ይሄንን እውነት ለብዙ ሰዎች እንዲደርስ እንፈልጋለን። በዚህ በጣም ደስተኞች ነን። ደግሞ እንደዚህ እንደምታይን አምሮብናል። ገና ሌሎች ግሩፖች ደግሞ አሉ ያልተቀየጡ ማለት ነው። ብዙዎች አሉ። ብዙ ኃያላኖች ሆነን በአንድነት የእግዚአብሔርን ስራ ለመስራት ስለተመረጠ ለእግዚአብሔር ስለተመረጠ ከምርጦቹ መካከል ስለሆነ በጣም ደስተኞች ነን። ደግሞ የሰጠን አምላክ የተባረከ ይሁን። አሜን። አንቺስ ምን ተሰማሽ? ለዚህ ቀን ለዚህ እድል እግዚአብሔር ደግሞ ስላዘጋጀን ምን ይሰማሻል? እስቲ እግዚአብሔር ይመስገን ጌታ ስለሰጠኝ በጣም ጌታ አመሰግናለሁ። እኔ የምለው ነብይ ዘካርያስ አዳማ ላይ ሲገባ ትልቁ ዘንዶ እንደሚሞት አሜን እና ብዙ በበሽታም ባጋንንት ስርዓት ያሉ እንደሚፈቱ አምናለሁ። ስጸልይ ነበር እንደዛ እና ብዙ ሰዎች እንደሚድኑ አምናለሁ። ጌታ ይረዳናል እና ደስተኛ ነኝ። እኔ ከእናንተም ጋር በመቀላቀል ቀን ስለሰጠኝ ቀን ጌታ አመሰግናለሁ። ዛሬ ደግሞ የኛ ቀን ነው። አሜን አሜን። አንቺስ እስቲ ደስታሽ ግለጪ። ኢየሱስ ጌታ አሜን። ለምድራችን ለአዳማ ኢየሱስ ጌታ ነው። እግዚአብሔር ዘካርያስ ወደዚህ ምድር ስላመጣን እናመሰግናለን። በእሱ ተጠቅሞ ትልቅ ነገር ስለሚሰራ ጌታ ይባረክ። አሜን። እሺ አንቺስ እናት ላልዳኑ ሰዎች ምን ትያለሽ? ጌታን ለማያውቁ በጨለማ ላሉ ምን ትያለሽ? በመቅበዝበዝ ውስጥ ላሉ ሰዎች ምን መልእክት አለሽ? እግዚአብሔር ያው በዚሁ አጋጣሚ እግዚአብሔር እንዲረዳቸው እግዚአብሔርን እንደሚረዳቸው አምናለሁ። ያው እግዚአብሔር ተስፋ አደርጋለሁ። ብዙዎች እንደሚድኑ አምናለሁ። ብዙዎች ከጨለማ እስራትን ነፃ እንደሚወጡ አምናለሁና እግዚአብሔር ይባረክ። ይህን ስለሰጠን እግዚአብሔርን አብዝቼ አመሰግናለሁ። አሜን። አንቺስ ምን ትያለሽ? ምን መልእክት አለሽ ለትውልድ? ገለኒ ዋቀዮ ዳፋታው እኝኑ ገርጋረ ጉዳዳ እናራኑ ጉዳዳ ዋቀዮ ሁንዱማ ኬኛ ጨራ ከነኑ ኬኔ ሰዓቲ ከነቲ ሰገሌ ዋቀዮ ደጋሙudhaaf baay'een akka fayyaniif waaqayyo nu gargaaree har'a geenya jirra
inni nu wajjin hin jiru isa hundumarra jiru hin caala warri mooyyuu carraa kana hin arganne kottaa gara Kiristoos isa ifa ta'e isa jireenya ta'e isa karaa ta'e Kiristoosin labsina nuti kan eegnu wanta biraa wanta eegnu wanti simannu hin jiru Kiristoosin simachuudhaaf dhufne keessummaan keenya Kiristoosii kottaa gara jireenyaa gara karaa sirrii isa ta'e gara Waaqayyoo isinin jedha Waaqayyo isin haa eebbisu hunduma keessanuu eebbifama. ክብር ለእግዚአብሔር ይሁን። ይሄ ትልቅ እድል ነውና እግዚአብሔር እድል ስለሰጠን ጌታ ኢየሱስ ክርስቶስ ጠቅሎ ይውሰድ። ክብር ለኢየሱስ ይሁን። እንግዲህ ዛሬ እስከ መሰባሰባችን ዓላማ የእግዚአብሔር ሰው ፕሮፌሰር ዘካርያስ ወደ ምድራችን አዳማ ይመጣል። እሱን ለመቀበል ነው እና እግዚአብሔር ደግሞ ታላቅ ነገር ያደርጋል። እግዚአብሔር ለሚቅበዘበዙ ሰዎች ታላቅ ነገር ያደርጋል። እግዚአብሔር ይሄ ትልቅ ድግስ ነው፣ ሰማያዊ ድግስ ነው እና እግዚአብሔር ለልጆቹ ለሚቅበዘበዙት፣ በጨለማ ላሉት፣ በስጋ ደግሞ ለሚሰቃዩት፣ በጠላት እስራት ውስጥ ላሉት ሁሉ እግዚአብሔር ያዘጋጀው ሰማያዊ ድግስ ነው እና ብዙዎች መጥተው ደግሞ እኛ ያገኘነውን ሰላም፣ እኛ ያገኘነውን እረፍት፣ እኛ ያገኘነውን ደስታ፣ እኛ ያገኘነውን ብርሃን እንዲያገኙ በጣም ጸሎታችን ነው፣ መሻታችን ነው። እግዚአብሔር ደግሞ በኃይሉ ከፍ ያለውን ነገር ያደርጋል። አሜን። እግዚአብሔር በኃይሉ ከፍ ያለውን ነገር ያደርጋል። አሜን። እግዚአብሔር በኃይሉ ከፍ ያለውን ነገር ያደርጋል። አሜን። እግዚአብሔር ምርኮን አሳልፎ ይሰጠናል። አሜን። እግዚአብሔር ነፍሳትን አሳልፎ ይሰጠናል። አሜን። ምክንያቱም ይሄ ሁሉ የሆነው የእግዚአብሔር ቃል ሲናገር ዮሐንስ 1:3 ላይ ሁሉ በእርሱ ሆነ ከሆነ ሁሉ አንዳችም ያለ እርሱ አልሆነም እንደሚል በኢየሱስም እግዚአብሔር ብዙዎችን ወደዚህ መንግስት ይጠራቸዋል። አሜን። ታላቅ ነገር ይሆናል። አሜን። እግዚአብሔር ያስደንቀናል። ክብር ለጌታ ይሁን። እጅግ በጣም ወዳቸዋለሁ። ከእናንተ ደግሞ ከእግዚአብሔር ሴቶች ከኃያላኖች ጋር ስለተቀላቀልኩ እግዚአብሔር ደግሞ የአንድ አባት ልጆች የአንድ መንግስት ሰራተኞች አድርጎ ደግሞ ተሰብስበን በጣም ደስተኛ ነኝ። ተባረኩ። ዘመናችሁ ይባላል። በቤቱ ዘመናችሁ ይለቅ። በአገልግሎት ዘመናችሁ ይለቅ። የትኛውም የሚያስቆም የሚገድም ነገር አያዛችሁ። ገና ደግሞ ብዙ እንሰራለን፣ ብዙ እንቀጥላለን። እኛ የዚህ ዘመን ቅሬታዎች ስለሆነ እግዚአብሔር በእኛ ደግሞ ብዙ ዓላማ ብዙ ሀሳብ አለ። እንቀጥላለን። አንቆምም፣ አንያዝም፣ አንገደብም። ክብር ለኢየሱስ ይሁን። ተባረኩ።